አርሰናል የሊድስ ዩናይትዱን ግብ ጠባቂ ኢያን ሜስለርን በይፋ ማስፈረማቸው አስታውቋል። ኮንትራቱ መጠናቀቁን ተከትሎ ከሊድስ ጋር የተለያየው ግብ ጠባቂው ያለምንም የዝውውር ሂሳብ በነፃ አርሰናልን መቀላቀል ችሏል። ሜስለር በሊድስ ዩናይትድ በነበረው የ7 ዓመታት ስኬታማ ቆይታ 215 ጨዋታዎችን በቋሚነት መሰለፍ ችሏል። ፈረንሳዊ ግብ ጠባቂ ፊርማውን ካኖረ በኋላ በሰጠው አስተያየት የሊጉን አሸናፊ በመቀላቀሌ ዛሬ ለእኔ ትልቅ ቀን ነው። በጣም ደስተኛ ነኝ። ለእኔ አርሰናል የእንግሊዝ ትልቁ ክለብ ነው። እዚህ በመፈረሜ ከፍተኛ ኩራት ይሰማኛል ሲል ደስታውን ገልጿል። የቀድሞ የአርሰናል ታሪካዊ አሰልጣኝ አርሴን ቬንገር በዓለም ዋንጫው ዙሪያ የሰጡት አስተያየት የስፖርቱን ዓለም ትኩረት ስቧል። የአሁኑ የዓለም ዋንጫ እጅግ ፈጣን በሆነ አጨዋወት እየተመራ መሆኑን ገልጸው የኤዥያ ቡድኖች ከውድድሩ የተሰናበቱት ምክንያት የጨዋታውን ፍጥነትና ብርቱ ጥንካሬ መቋቋም አልቻሉም፣ በቴክኒክ ረገድም ደካማ መሆናቸው ከውድድሩ እንዲወጡ አስገድዷቸዋል ሲሉ ከታዘቡት ተነስተው አስረድተዋል። የገዛ ሀገራቸውን ፈረንሳይን ማን ሊያቆማት እንደሚችል የተጠየቁት ቬንገር ቀስቱን ወደ ስፔን አዙረዋል። ፈረንሳይን የሚያሸንፍ ቡድን ካለ እሱ ስፔን ነው፣ ምክንያቱም ከፈረንሳይ የተሻለ የቴክኒክ ክህሎት አላቸው ሲሉ የስፔንን የኳስ ቁጥጥርና ጥበብ አግንነዋል። ፈረንሳይና ስፔን የሚቀጥሉትን ጨዋታዎች በድል ከተወጡ በግማሽ ፍጻሜው የመገናኘት እድል አላቸው። የስዊዘርላንድ ብሔራዊ ቡድን አማካኝ ግራኒት ዣካ ከጠንካራው አርጀንቲና ጋር ለሚያደርጉት ጨዋታ ያላቸውን ስሜትና ዝግጅት ገልጿል። ዣካ በተለይ ስለ እግር ኳስ ፈርጡ ሊዮኔል ሜሲ ከፍተኛ አድናቆቱን አጋርቷል። ዣካ ስለ ጨዋታው ሲናገር በጨዋታው ሊዮኔል ሜሲ ማቆም እንችል እንደሆነ አላውቅም፣ ነገር ግን እሱን መግጠምና የእሱ ታሪክ አካል መሆን ለእኛ ትልቅ አስደሳች አጋጣሚና ክብር ነው ሲል ተደምጧል። አጥቂውን በማድነቅ የቀጠለው አማካዩ እሱ በእግር ኳስ ታሪክ ውስጥ ከሚንጊዜ ምርጦቹ አንዱ ነው፣ ስለዚህ ጨዋታውን ለመደሰት ወደ ሜዳ እንገባለን ሲል ተናግሯል። ነገር ግን ቡድናቸው ሜዳ ላይ ዝም ብሎ እጅ እንደማይሰጥ የጠቆመው ዣካ የስዊዘርላንድን እውነተኛ ማንነት አሳይተን ለአርጀንቲናዎች ጨዋታውን አስቸጋሪ ለማድረግ እንጥራለን ሲል ጠንካራ መልእክቱን አስተላልፏል። አድማጮቻችን ዜናዎቻችን ይቀጥላሉ። ለዚህ ቻናል አዲስ ከሆናችሁ ገጻችንን ፎሎ እና ይህን ቪዲዮ ላይክ በማድረግ ቤተሰቦቻችን ይሁኑ እንላለን። አዲስ ዜና ስፖርት ለእናንተ አዳዲስ የስፖርት መረጃዎችና ቀጥታ ስርጭቶች ወደ እናንተ የሚያደርስ ሚዲያ በመሆኑ ገጻችንን ፎሎ በማድረግ ላልደረሳቸው ደግሞ ፕሮግራሞቻችንን ሼር እንድታደርጉ እንላለን። የፊፋ ዳኞች ኮሚቴ ሊቀመንበር ፒየርሉጂ ኮሊና የግብጽ ብሔራዊ ቡድን አሰልጣኝ ሆሳም ሐሰን በዓለም ዋንጫው ዳኝነት ላይ የሰነዘሩትን ጠንካራ ትችት ሙሉ በሙሉ ውድቅ አድርገዋል። የግብጽ ብሔራዊ ቡድን ዋና አሰልጣኝ ሆሳም ሐሰን ቡድናቸው ከአርጀንቲና ጋር ባደረገው ጨዋታ በዳኞች ከባድ በደል ደርሶብናል በሚል በቁጣ የተሞላ ወቀሳ ማቅረባቸው ይታወሳል። ለአሰልጣኙ ክስ ምላሽ የሰጡት የዳኞች ኮሚቴው ኃላፊ ፒየርሉጂ ኮሊና የቀረበው ትችት ከእውነት የራቀና መሰረተ ቢስ ነው ሲሉ ተደምጠዋል። ሊቀመንበሩ አክለውም ማንም ሰው የፊፋ ዳኝነት በሌላ አካል ተጽዕኖ ይደረግበታል ማለት አይችልም፣ በዓለም ዋንጫ ዳኝነት ታማኝነት ላይም ጥያቄ ሊያነሳ የሚችል የለም ሲሉ የፊፋን ጠንካራ አቋም አንስተዋል። ኮሊና በማጠቃለያቸውም በእግር ኳስ ዓለም ውስጥ ለእንዲህ አይነቱ ፍጹም ከእውነት የራቀ ክስ ቦታ እንደሌለ አስምረውበታል። ሙሉ የብራንዲንግ ስራዎችን በጥራት በመስራት የሚታወቀው ሴንት ፔክስ ዛሬ ደግሞ የአዲስ ዜና ስፖርትን የሎጎ ሪብራንድ እጅግ በሚያስደንቅ ሁኔታ አጠናቆ አስረክቧል። የድርጅቱ መለያ የሆነው ሎጎ አሊያም የሚለጥፏቸው ፖስተሮች የደንበኞችን ቀልብ እንዲስቡ ይፈልጋሉ? እንግዲያውስ ውሳኔውን ለባለሙያ ይተዉ። ማራኪና ተደራሽ የሆኑ የማስታወቂያ ፖስተሮች ለማሰራት ይደውሉልን፣ ይጻፉልን።